ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ ቸልሲ እና ዝውውር መስኮቱ ኡፋል ማለት ይቻላል። ውድ አድማጮቻችን ሊያንደር ጋርናቾ ቪላ ፓርክ ላይ በኡናይ ኤምሬ ስር ለመስራት ወደ ኡናይ ኤምሬው ቪላ ቀንቷል። ለቪላም ለቸልሲም ጥሩ ስራ ተሰርቷል ማለት ይቻላል። ይህንን ተጫዋች በሚመለከት ውድ አድማጮቻችን ለቸልሲ አስቸጋሪ ሽያጭ ይሆናል ብዬ አስቤ ነበር። ነገር ግን ቸልሲና ቪላ በተለይ ኢግባሊን ስታስቡ በእነዚህ ዝውውሮች ውስጥ በአንዳንድ መንገዶች ሰርቷል ከተባለ በእኔ እይታ ሊያንደር ወይም ደግሞ ሞርጋን ሮጀርስን ካገኙበት ዝውውር ይልቅ ለእኔ ያስደመመኝ ውድ አድማጮቻችን ይሄኛውን ማሳካታቸው ነው። ይህ በጣም የሚጠይቅ ነው። ብዙ ትልልቅ ክለቦች ለማድረግ ሞክረው የማይሳካላቸው ወይም ያልተሳካላቸው፣ ቸልሲ ግን በቀላሉ በየቀኑ የሚያደርገው አስገራሚ ሽያጮች ነው። ውድ አድማጮቻችን በላኳ ዝውውርን በሚገባ እናነሳዋለን። የተከላካይ መስመሩን በሚመለከት በዲሳሲ ጉዳይ ላይ በሚገባ እየሰሩ ነው ከፓላስ ጋር ልውውጦችን ለማድረግ እና ይህ በጣም የሚደንቅ ነው ብዬ አስባለሁ። ውድ አድማጮቻችን እናንተ እንዴት ታዩታላችሁ? የቼልሲ ሽያጭ በየውድድር ዓመቱ በጣም የሚደንቅ ነው። በገፍ እየገዙ ቢሆንም በገፍ ጥሩ አቅም ያላቸው ተጫዋቾችን ቢመለምሉ አንዳንድ ሽያጮች ግን ጥሩ የሚባሉ ነው። አንደኛ በቼልሲ ቤት ደሞዛቸው ዝቅ ያለ ስለሆነ ሽያጮች ላይ ትልልቅ ቡድኖች ላይ የሚያስቸግረው ይሄ ነው የሚሆነው። ለምሳሌ ቪላዎች ከአርሰናል ቤት ገብርኤል ማርቲኔሊ ማስፈረም ቢፈልጉና ቸልሲ ቤት አሊያንደር ጋርናቾ ማስፈረም ቢፈልጉ የጋርናቾ 120 ሺህ ሳምንታዊ ደሞዝ ይቀላቸዋል። አሁን ለምሳሌ ማርቲኔሊ ወደ 180 ሺህ ነው አርሰናል የሚከፍለው እና በጣም ጥሩ የሚባል ቅርጽ እንዳለው እንድታዩት ነው። ታዲያ ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህ ዝውውር ግን አንድ አስቸጋሪ ፈተና አለው። ሃርቪ ኤሊየት ላይ ራሽፎርድ ላይ ቪላዎች ያደረጉትን የመግዛት አማራጭ ኑሮ መግዛቱን ሳያከናውኑ ቀርተዋል። ይህ ዋጋን የሚያስከፍል ይሆናል ብዬ አስባለሁ። እንግዲህ በአጠቃላይ ቪላ ብዙ ችግሮችና ብዙ ፈተናዎችን ቢኖሩበትም ቡድኑ አሁንም በውሰቱ ግን ቡድኑን እየገነባ እንዳለ ይታወቃል። ይህም ውጤታማ ያደርገዋል። አንዱ የሚጠበቅ ይሆናል። ሃርቪ ኤሊየትን በሚመለከት እንግዲህ 10 ጨዋታ ቢጫወት ቪላዎች በቋሚ የሚያስፈርሙበት እድል ነበር። ያን አላደረጉም። ነገር ግን ቸልሲና ቪላ ጥሩ ግንኙነት አላቸው። ከዚህ በፊት ቸልሲዎች ኮነር ጋላገርን ለቪላ ለመሸጥ ጫፍ ከደረሱ በኋላ ተጫዋቹ ቪላን ምርጫ ለማድረጉ ነው። ስለዚህ ይህ ጥሩ ግንኙነት እንዲቀጥል የሚያስችል ነው። ሁለተኛው እንግዲህ ኒኮላስ ጃክሰንን በሚመለከት ነው። ደድማዎቻችን እንግዲህ ዩኤፋ ህግ አወጣሉ። ደድማዎቻችን አንድ ዝውውር በ45 ቀናቶች ልዩነት ሊኖሩት ያስፈልጋል። ይህንን ዝውውር ማለት ነው በሁለቱ ቡድኖች መካከል ለመለዋወጥ ያንን በሚገባ ለመጠቀም የሚያስፈልገው ታዲያ ምንድነው? ሁለቱ ዝውውሮች መካከል ቀናቶቹ ሰፊ ሊሆኑ ይጠበቃል ማለት ነው። ያለበለዚያ እንደ የዋጋ ልዩነቶችን በሚገባ ነገር ግን ዩኤፋ ውደድማቻችን ቪላን ቸልሲን በሚገባ እያየ እንዳለ በጣም ልብ ልትሉት ይጠበቃል። ውደድማቻችን ጃክሰንን በሚመለከት እስከ 65 ሚሊዮን ፓውንድ ድረስ ቸልሲ ይፈልጋል። ቪላ እንግዲህ ጃክሰንን ካሳኩ ማለት ነው ጃክሰንና የጋርናቾ ዝውውር ውደድማቻችን በዋናነኝነት ማለት ነው ሞርጋን ሮጀርስን የገዙበትን ዝውውር የሚያሳካ ይሆናል። ሌላኛው እንግዲህ በቀጥታ ወደ ዋናው ጉዳያችን ስናመላ ማክሲም ላኳን እንየው። ላኳን በሚመለከት ቸልሲ ጫፍ ደርሷል። የላቀ ደረጃ ላይ ንግግሩ ይገኛል። የሳሲም ጉዳይ ላይ እያወሩበት ይገኛሉ። ይህ ዝውውር የመጠናቀቅ ዕድሉ ከፍተኛ ነው ማለት የሚቻል ነው የሚሆነው። አሎንሶም ላኳን ፍላጎት አለው። በተለይ በ3-4-3 የሚጫወት ከሆነ ላኳ ተመራጩ ማከላከል ይሆናል። ታዲያ እዚህ ላይ ነው መታሰብ የሚጠበቅበት። የላኳ ዝውውር ላይ ቸልሲ ዴሳሲን መልቀቅ ይፈልጋል። 25 ሚሊዮን ፓውንድ ሲደመር 35 ሚሊዮን ፓውንዶችን ብቻ ነው ቸልሲ እዚህ ዝውውሮች ላይ ሊጨምር የሚችለው ማለት ይቻላል። ጥሩ የሚባል እንቅስቃሴ ነው። እንግዲህ የዴሳሲ መልቀቅ ባዲያሺል ብቻ ነው ስብስብ ውስጥ የሚገኝ። ባዲያሺልም 25 ሚሊዮን ፓውንዶችን ማግኘት የሚችሉ ከሆነ ቸልሲ በዝውውር መስኮቱ ላይ መጀመሪያ ካስፈረመበት ዋጋ አንጻር ብዙ የሚጎዳ አይደለም። ደሞዛቸው ከፍተኛ የሚባል አይደለም። ስለዚህ ቸልሲ በሚገባ ከነዚህ ዝውውሮች የሚጠቀም ይሆናል። ሌላኛው የዴይሊ ሜል ዘገባ ላይ ወደ ደማቻችን ማንቸስተር ሲቲ ቸልሲ አርሰናል በጣም ከሚፈልጋቸው ተጫዋቾች መካከል አርሰናል አንዱ ብሩኖ ጎሜሬዝን ዝውውር ለመጥለፍ ጥረቶችን እያደረጉ ይገኛሉ። እንግዲህ አርሰናል 75 ሚሊዮን ፓውንድ በላይ መክፈል አልፈለገም። 85 ሚሊዮን ፓውንዶችን መክፈል ግድ ሊል ይችላል። በኔ እይታ ግን ቸልሲን ዝውውር ይጠልፈዋል ብዬ አላስብም። ለምን ካላችሁኝ እድሜውን ነው። አሁን ከአርሰናል መንጠቁን ሁኔታ አይደለም። ያው ሞርጋን ሮጀርስን በሚገባ ጠልፈው አሳይተውናል። ከዚህ በፊት ሚካኤል ሙድሪክን ብዙ ተጫዋቾችን መጥራት የሚቻል ነው የሚሆነው። ነገር ግን አሁን ይሄ እድሜው ቸልሲ የሚፈልገው ላይ አይደለም። የሚመጣው እንግዲህ ዳር ላይ 29 ዓመቱ የሚሆነው ተጫዋች ስለሆነ ቸልሲዎች ከዚህ ይልቅ ወደ ስካት ዝውውር ላይ የሚያተኩሩ ይመስለኛል። አሌክስ ስካትን በሚመለከት እንግዲህ 64 ሚሊዮን ፓውንዶችን ቸልሲ የመጀመሪያ ጥያቄን አቅርበው ውድቅ ተደርጓል። 64 ሚሊዮን ፓውንዶች ሲያቀርቡ 75 ሚሊዮን ፓውንድ ድረስ የመድረስ አቅም አለው። 60 ሲደመር 15 ሚሊዮን ፓውንድ ነው። ነገር ግን ይህንን ጥያቄ ውድቅ ሆኗል። እንግዲህ ይህ ዝውውር ማለት ወደ ደማቻችን መረሳት የሌለበት 2 እና 3 ነጥቦችን ማንሳት ምንቻል ነው ይመስለኛል። ስካት የብሩኖ ጎሜሬስ ፍላጎት የቸልሲ መኖራቸው ብሩኖ በእነዚህ ሁኔታዎች ውስጥ አንድ ነገርን ብቻ ይጠቁማል ነው ደማቻችን። ያም ኤንዞ ፈርናንዴስ ቸልሲ ሊለቅ ነው። ኤንዞ ፈርናንዴስ ቸልሲ የሚለቅ ከሆነ ደግሞ በምን አይነት ቦታ በምን አይነት ክህሎት ኤንዞ ፈርናንዴዝን ይተካል የሚል ነው።
ሁለተኛ ደግሞ ቸልሲ ይህንን ተጫዋችስ በሚፈልገው ዋጋ ይሸጠዋል ወይም ትልልቆቹ ቡድኖች ወደ አድማቻችን በመሸጡ ረገድ የተቸገሩ ነው ያሉት። ሌላ ትልቅ ቡድን ነው ሊጠይቅ የሚችለው። ማን ሊገዛ ይችላል? አትሌቲኮ ማድሪድ ይህን ያክል ዋጋ አይከፍልም። ሪያል ማድሪድ ነው ሊሆን የሚችለው። ለበለዚያ ደግሞ ማንቸስተር ሲቲ ነው ሊሆን የሚችለው። ከሁለቱ ቡድኖች ውጭ ሊሆን የሚችልበት እድል ጠባብ ነው ብዬ አስባለሁ። ድርድሮቹ እንግዲህ በሚቀጥሉት ጊዜያቶች እንደ አዲስ የሚነሱ ይሆናል ብዬ አስባለሁ። አሁንም ግን የሪያል ማድሪድ ፍላጎት እንዳልቀዛቀዘ መረጃዎቹ በሚገባ ያሳያሉ። ቸልሲ በተከላካይ መስመሩ ላይ ዛባርኒ እንዲያስፈርሙ ቀርቦላቸው ነበር። ቸልሲዎች ግን አልፈለጉም። ቸልሲና ሊቨርፑል እንግዲህ ይህ ተጫዋች ቀርቦላቸው ነበር። ከበርንማውዝ ባለፈው የውድድር ዓመት ወደ 65 ሚሊዮን ፓውንዶች ወጦበት ነው ይህንን ተጫዋች ለማስፈረም ሙከራዎች የተደረጉት። ነገር ግን ይህ ሁኔታ እንግዲህ በቀላሉ ሊሳካ አልቻለም። ዛባርኒን በሚመለከት ሁሉም ቡድኖች ይህንን ተጫዋች ፍላጎት የላቸውም ማለት ይቻላል። እንግዲህ ወደ ሌሎች ዝውውሮች ቸልሲ ማተኮር ይጠበቅበታል። ቸልሲና ዛሬ ደግሞ በዝውውር መስኮቱ ስሙ ተያይዞ ያለው ከሪም አላዶቪች ነው። ይህንን ተጫዋች በሚመለከት በሚገባ አይተነዋል። የ18 ዓመቱ ቦስኒያዊ ተጫዋች እንግዲህ በመልሶ መግዛት መብት ነው። ባየር ሊቨርኩሰኖች በዣቪ አሎንሶ ስር በነበሩበት ጊዜ ተጫዋች አስደናቂ ብቃቱ ላይ ነበር። ታዲያ በቀጥታ ወዴት አቀና ብለን ስናስብ ይህ ተጫዋች ሙሉ በሙሉ ያቀናው በወቅቱ ወደ አረቢ ሳልዝበርግ ነበር። በሳልዝበርግ ምርጥ ብቃቱን አሳየ። ቸልሲ ባየር ሊቨርኩሰኖች መልሰው ገዙት። አሁን ግን አሊያንድር ጋርናቾን የሚያጣ የሚመስለው ቸልሲ ይህንን ተጫዋች ለማስፈረም ጫፍ ደርሷል። 30 ሚሊዮን ፓውንዶችን ለኬሪም አሊግቦቪች ለማስፈረም ያወጣል። እንግዲህ በጣም ጥሩ የሚባል በተለይ ከግራ መስመር ላይ መስመሩን ጠብቆ የሚጫወት ተጫዋች ነው። ቸልሲ ብቻ አይደለም ጁቬንቱስን ተጫዋቹን ይፈልጋል። ሌላኛው አትላንታ ነበር። ቸልሲ ግን አሁን ሙሉ በሙሉ ተጫዋቹን የማሳመኑ ሂደቱ ላይ በሚገባ ሰርቶ ውጤታማ ሆኗል ማለት የሚቻል ነው የሚሆነው። ወደ አድማቻችን እንግዲህ ሊቨርኩሰኖች በ2 ሚሊዮን ዩሮ ሽጠው በ4 ሚሊዮን ዩሮ ነው አክቲቬት አድርገው በመልሰው መግዛት ተጫዋቹን ወደ ቡድኑ የመለሱት። ይህ ጥሩ እድልን የሚያመጣ ይሆናል ብዬ አስባለሁ። ወደ አድማቻችን እናንተ እንዴት ታዩታላችሁ? አንዳንዴ እንግዲህ ሊቨርኩሰኖች 26 ሚሊዮን ፓውንዶችን የሚያተርፉበት ይሆናል። አሌክስ ክሩግ ቶክ ስፖርት ላይ የምታውቁት ሰው ካማቪንጋን በሚመለከት አዲስ መረጃን ይዞ ወጥቷል። ካማቪንጋ የቸልሲ ተመራጭ ተጫዋቾች መካከል አንዱ ነው። ቸልሲንም ያስፈርሙታል የሚል መረጃን ይዞ ወጣው። ካማቪንጋ በጣም አስገራሚ ተጫዋች ነው። ደርማቻችን በኔ እይታ በቸልሲ የአማካይ መስመር ውስጥ 3-4-3 የምትጫወት ከሆነ የግራኒት ዣካ አይነት ሚና ይኖረዋል። ያ ማለት እኔ ለምሳሌ ወደ አድማቻችን የእናንተን እይታ ባላቅም ካማቪንጋን ካይሴዶ ጋር በአማካይ መስመሩ ላይ ሁለቱም ዲፌንሲቭ አትሪቢዩት ያላቸው ወይም ደግሞ ዲፌንሲቭ የመከላከሉ ላይ አስተዋጽኦ ማድረግ የሚችሉ ከዛ ውጭ ማጥቃቱም ላይ በተለይ ካማቪንጋ ኳሶችን ፓስ በማድረግ ጥሩ የሚባል ነው። ከፊታቸው ያሉትን በተለይ ደግሞ የሚገኝ ከሆነ ፔፔ ቻቫሪን እና አሌስትሪን ሁለቱን መስመሮች ይዙና ከፊት ሞርጋን ሮጀርስ፣ ኮል ፓልመር እና ጃኦ ፔድሮ በነፃነት እንዲጫወቱ የማድረግ አቅም ይኖራቸዋል ብዬ አስባለሁ። እንግዲህ ቸልሲ በዚህ የአማካይ መስመሩ ላይ ፋብሪዚዮ ሮማኖ እንደገለጸው አንድ ትልቅ ፈራሚ ሞርጋን ሮጀርስ በኋላ ሌላ ትልቅ ፈራሚ ቸልሲ በዚህ አማካይ መስመር ላይ የምናይበት እድል ሰፊ ነው። ይህም ትልቁ ፈራሚ ማን ነው ብለን እየጠበቅን እንገኛለን። ነገር ግን አሌክስ ክሩግ ካማቪንጋ ነው ይላል። ሌሎቹ ብሩኖ ጎሜሬስ ነው ዴይሊ ሜሎች ይላሉ። ስካትን በሚመለከት አሁን ቤን ጃኮብስም እየዘገበው ይገኛል። ስካትን በሚመለከት ግን ወደ አድማቻችን በርንማውዝን አዲስ ኮንትራት ውድቅ እንዳደረገ መርሳት የለባችሁም። ከዛ ውጭ ምርጫው ቸልሲ ነው። ወደ ለንደን መምጣት ይፈልጋል። ምንም እንኳን የቀድሞ የቶተናም ደጋፊ መሆኑን መርሳት የለብንም። አድማቻችን እንግዲህ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የተለያዩ መረጃዎች በየፍጥነት እንዲደርሳችሁ የሚያግዝ ይሆናል።